ሰላም ሰላም ውድና የተከበራችሁ ተመልካቾቻችን ዛሬ መስከረም 16 ወይም ሴፕቴምበር 26 የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክና ሼር እንዳይረሳ እያለን ወደ ዕለቱ የምንዛሬ መረጃዎቻችን እናልፋለን። ትናንትና በለቀቅነው ቪዲዮ ላይ የጥቁር ገበያ ቀንሷል ብንልም ታዲያ ጥቁር ገበያ በአንድ ቀን ባልተጠበቀ ሁኔታ ወደ ነበረበት ወይም ጨምሮ ወደ ቆየበት ዋጋ ተመልሷል። መረጃውን እናስደምጣችሁና ሀሳብ አስተያየታችሁን ኮሜንት ላይ እንጠብቃለን። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 166 ብር ከ35 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 143 ብር ከ51 ሳንቲም ገዝቶ 146 ብር ከ38 ሳንቲም እየሸጠ ነው። በንግድ ባንክ 138 ብር ከ74 ሳንቲም ተገዝቶ 141 ብር ከ52 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 194 ብር ከ46 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አማራ ባንክ ነው። 168 ብር ገዝቶ 171 ብር ከ36 ሳንቲም እየሸጠ ነው። በንግድ ባንክ 161 ብር ከ66 ሳንቲም ተገዝቶ 164 ብር ከ90 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 207 ብር ከ94 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ኦሮሚያ ባንክ ሲሆን 178 ብር ከ86 ሳንቲም ገዝቶ 182 ብር ከ44 ሳንቲም እየተሸጠ ነው። በንግድ ባንክ 169 ብር ከ33 ሳንቲም ተገዝቶ 172 ብር ከ71 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 119 ብር ከ32 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አዋሽ ባንክ ነው። 103 ብር ከ97 ሳንቲም ገዝቶ 106 ብር ከ05 ሳንቲም እየተሸጠ ነው። በንግድ ባንክ 98 ብር ከ66 ሳንቲም ተገዝቶ 100 ብር ከ63 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 108 ብር ከ86 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 93 ብር ከ70 ሳንቲም ገዝቶ 95 ብር ከ58 ሳንቲም እየሸጠ ነው። በንግድ ባንክ 88 ብር ከ83 ሳንቲም ተገዝቶ 90 ብር ከ60 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዩዋን በጥቁር ገበያ 23 ብር ከ32 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 19 ብር ከ90 ሳንቲም ገዝቶ 20 ብር ከ30 ሳንቲም እየሸጠ ነው። በንግድ ባንክ 19 ብር ከ06 ሳንቲም ገዝቶ 19 ብር ከ44 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 221 ብር ከ92 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 193 ብር ከ74 ሳንቲም ገዝቶ 197 ብር ከ61 ሳንቲም እየተሸጠ ነው። በንግድ ባንክ 182 ብር ከ79 ሳንቲም ተገዝቶ 186 ብር ከ45 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌስ ዲናር በጥቁር ገበያ 543 ብር ከ91 ሳንቲም እየተመነዘረ ነው። የኩዌስ ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ኦሮሚያ ባንክ ሲሆን 465 ብር ከ32 ሳንቲም ተገዝቶ 474 ብር ከ63 ሳንቲም እየተሸጠ ነው። በንግድ ባንክ 445 ብር ከ35 ሳንቲም ተገዝቶ 454 ብር ከ25 ሳንቲም በመሸጥ ላይ ይገኛል። አንድ የዩናይትድ አረብ ኤምሬትስ ድርሃም ወይም የዱባይ ድርሃም በጥቁር ገበያ 45 ብር ከ26 ሳንቲም እየተመነዘረ ነው። የዩናይትድ አረብ ኤምሬትስ ድርሃምን ወይም የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ራሚስ ባንክ ነው። 43 ብር ከ51 ሳንቲም ገዝቶ 44 ብር ከ38 ሳንቲም እየሸጠ ነው። በንግድ ባንክ 37 ብር ከ78 ሳንቲም ተገዝቶ 38 ብር ከ54 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 44 ብር ከ36 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አዋሽ ባንክ ነው። 42 ብር ከ35 ሳንቲም ገዝቶ 43 ብር ከ20 ሳንቲም እየሸጠ ነው። በንግድ ባንክ 36 ብር ከ97 ሳንቲም ተገዝቶ
37 ብር ከ71 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 432 ብር ከ32 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 234 ብር ከ46 ሳንቲም እየተመነዘረ ይገኛል። አንድ የባህሬን ዲናር በጥቁር ገበያ 441 ብር ከ25 ሳንቲም እየተመነዘረ ሲሆን አንድ የቱርክ ሊሬ በጥቁር ገበያ 4 ብር ሲመነዘር የግብፅ ፓውንድ በጥቁር ገበያ 3 ብር ከ45 ሳንቲም እየተመነዘረ ነው። የዛሬው ዕለታዊ የምንዛሬ መረጃ ይህን ይመስል ነበር። በዚያ በቃን። መልካም ጊዜ፣ መልካም ቀን።